እንደመረዳትን የሚመስል ነገር የለም አይደል? በጣም ደስ ይላል። እውነትህን እኮ ነው። በጣም it's just ፖዚቲቭ ነው በጣም በቃ ላይ የምን ጥላቻ። አሁን ደግሞ ስለ አዶናይ የፍቅር ህይወት ደግሞ ትንሽ እናውራ። የፍቅር ህይወት ምን ይመስላል? ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? ፊልም ነው ወይስ እውነት ነው? ከጃኒ ጋር ማን እንደነገራችሁ አላውቅም፣ ግን አይ ቲንክ ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ደስ ትላላችሁ? እንዴት ነበር ወደ ፍቅር ህይወት ያመራችሁት? ማንናማ? አንተና ጃኒ አውቃችሁ ነው ፍቅር ላይ እንዳለ እንደዚህ የምጠይቁት? እሱ ገና ነው አልታወቀም። ማይካድ ሀቅ ይባላል እኮ አይን ይናገራል። ባይዘው እንግዲህ ሰው ራሱ ያዘን ፍቅር ውስጥ ከሆነ እንጂ ገና ነን። አሁን እየተቀራረብን ያለ ነው። እኔ አሁን የተዋሸው ነው የሚመስለኝና ይደብረኛል። እውነቱን ንገረኝ፣ እንዴት ነበረ የፍቅር ህይወት? ዛሬ የምትፋችኛት መስል ማለት ነው። በትንሽ በስሱ ነካ አድርገን ነው እንለፍ። እንግዲህ ሜቢ የምናሳውቃቸው ካለ የሆነ ነገርም ነው ካለ የሚታወቀው ከሜቢ ቆይቶ ሊሆን ይችላል። አሁን ምንም የሚታወቅ ነገር የለም እውነት ለመናገር። እሺ ይቅር አላስጨንቅም። ስለ እሷስ የምትነግረን ነገር አለ? ምን አይነት ልጅ ናት ጃኒ? እንዴት ተቀበለች? እንዴት አብራችሁ ስራ መስራት ጀመራችሁ? ጃኒ አሪፍ ሰው ነች። በጣም ከሰው ከሚያያት በላይ አይ ቲንክ ዲፕ የሆነች ሰው ነች በጣም። እሷ ስለ ስራ ለህይወት ያላት አመለካከት፣ ጨዋታ ጌም አትወድም። የሆነ ይሄ እንትን አላለ በጣም መቹር የሆነች ሰው ነች። ራሷ ላይ ሰርታለች ምናምንና በጣም ከዛ በላይ ደግሞ የዛኔ የኢትዮጵያ ህዝብ እንትን ሲለኝ ጊዜ ፖድካስት ምክንያት ወደ ኢትዮጵያ ስመጣ የዛኔ ሀሳቦችም ትረዳ የነበረ ሰው ነች። ከአዶናይ ጋር መቅረብ የኔ ብራንድ ያበላሽብኛል ብላ ያላሰበች ሰው ነች ከዛን ጊዜ ጀምሮ እና ትልቅ የሆነ ነገር ነው። ጃኒ ብቻ ሳትሆን በርጠሚዮስ ማለት የልብ ጓደኛዬ ነው በጣም። በርጠሚዮስ አሁን ቲክቶክ ላይ ሲታይ አንዳንዴ እንደመንፈስ ይሆናል፣ እንደራት ሰው ምናምን ይሆናል እንጂ በርጠሚዮስ በጣም ክሬቲቭ የሆነ ፍጥረት ነው። በጣም ዲፕ የሆነ ፍጥረት ነው። እሱም ላመሰግነው ፈልጋለሁ ከጎኔ ስለነበሩ ጃኒ እና በርጠሚዮስ። እና ጃኒ እቺ ነች እንግዲህ ሰው ጃጅ አታደርግም፣ ትቀርባለች በጣም በንጽህና ማለት ነው። ምኗን ነው የወደድክላት ጃኒ? አይ ቲንክ እንትና ነፃነቷን፣ እብደት አላት እብደቷን። እሷስ አንተ ጋር የወደደችው እሱ ነው በእርግጠኝነት እንግዲህ የሚያመሳስለን እሱ ነው። ቃንፈራም ሰው ይሉኝታ ምናምን የለም። በጣም ነፃነት አለ በጣም። ሮማንቲክ ካልሆነ ፍቅረኛሽ ወይ ደግሞ እንደሚያፈቅርሽ ካልነገረሽ አዋ ካልገዛልሽ ተይው የታባቱ ምናምን ትል ነበርና አሁን አዶናይ ምን አይነት ፍቅረኛ ነው? እኔ አሁን በተፈጥሮዬ በቃ መስጠት ወዳለሁ። በጊፍትም ይሁን በፍቅርም በሁሉም ነገር መንከባከብ፣ ለሴቶች አይደለም ለጓደኞችም ለፋሚሊ ምናምን ከራሴ በላይ የሆነ ነገር ገዝቼ ሰውን ማስደሰት በስማም ደስ ይለኝ። የዛኔ ግን ውጭ ያለው የኔ ቆንጆ ነበር። ይህ ፍላወር ካልገዛልሽ፣ ይህ ቾኮሌት ካልገዛልሽ አስቀንጥርሽ አስወጭ ምናምን። እሱም የነበረው ምንድነው ወንዶች የዛኔ በቃ አልፋታሉኝ፣ በቃ ይሰድቡኛል፣ ይተርቡኛል። አይታባታቸው ቢና እሷን ቢደለቅ እንኳን በሚሊዮኖች ነው የታየው የተሰሩት ሚሞች ምናምን። አንተ በቃ ተደራችን ልታበላሽብን ነዋ ምናምን ቢካዝ አር ነው የዛኔ ከልህ ተነስቼ ነበር ያቺ ምክር የመከርኳት። አይ ትንሽ ያስፈልጋል መሰለኝ ባላንስ አይደል? ፍላወር ግዛ ምናምን ፍላወርም ሳይሆን እንደው ማሰብ አይደል? ያንን ሰው ለማድረግ አፕሪሺየት የምናደርግበት መንገድ አንዳንዴ ጊዜ በመስጠት ሊሆን ይችላል፣ ጊፍት በመስጠት ሊሆን ይችላል። የተለያዩ ነገሮችም አሉ። ቀላቅላቸው ነው። ፍላወር ሄደህ ሰጥተሃት እንደምታፈቅራት ከነገርካት ምናምን እንደመሸነፍ እንቆጥረዋለን። ካልቸርም ስላልነበረ ነው የፍላወር። አሁን አንተ ውጭ ስለነበር ካናዳ ስለነበር ታውቀዋለህ ምን እንደሚደረግ ምናምን። አበባ የሚለው እንትን የመጣው አሁን ነው እኛ ጋር ቫላንታይንስ ዴይ ላይ ነው ፍላወር ራሱ የምናየው። እና ሴት ልጅ ግዴታ ነው መንከባከብ አለብህ ብዬ አስባለሁ። እኔ እንግዲህ እስቲ ትንሽ ምከርልን። በስማም ወንድነት ይሰማል። ባይዘው ቴኬር ታረጋታለህ። እሷን በፍቅር ይሆናል ጊዜ በመስጠት ይሆናል። አሚን ጊዜ ላትሰጥሻለሁ ባሮን ነው ግን በቃ ወደ ሴትነቷ እንድትመለስ የምታደርገው አንተ ነህ ብዬ አስባለሁ። እንዳንድ ወንድ ማለት ነው። ሰው ፍቅር ውስጥ ከገባው ነኝ ጊፍት እሰጣለሁ፣ አማክራለሁ፣ እሰማለሁ። አትሊስት እነዚህ ነገሮች እነዚህ ኳሊቲዎች ምንድናቸው? አንዲት ሴት ወደ ሴትነቷ እንድትመለስ ያደርጓታል። which is like pure ሆነ ፍቅር እንድትሰጥ ማለት ነው። ከምን ካራክተሯን በደንብ ያወጣዋል። ያ ነገር ደግሞ ለወንድ ስጦታው ነው። በስማም ውስጥ እዛ ውጭ ስራ ውለህ ተጨናንቀህ መተህ ምናምን ከፍቅረኛ ጋር ስትሆን
ላይ ሁሉም ነገር ቅልል የሚል ለምንድን ነው? መንፈሷ ኦልሬዲ ንጹህ ስለሆነ ነው። ግን አንተም ትንሽ